ሰላም የዩቲዩብ ቻናል ቤተሰቦቻችን እንኳን ወደ ዓለም ድንቆች የዩቲዩብ ቻናል በሰላም መጣችሁ። ይህ የዓለም ድንቆች ነው። ዛሬ የምንጓዘው በጊዜና በታሪክ መጋጠሚያ ላይ ወዳለች ምድር ነው። በሶስት ታላላቅ ሃይማኖቶች መገኛነት የምትታወቀውና የስልጣኔ መነሻ የሆነችው እስራኤል። ብዙዎቻችሁ ስለ እስራኤል ስትሰሙ መጽሐፍ ቅዱሳዊ ታሪኮችን ወይም የዘመናችንን ክስተቶች ታስባላችሁ። ነገር ግን የዚህች ሀገር እውነተኛ ድንቅነት በዓለም አቀፍ ደረጃ በታሪክ ጥልቀታቸውና በባህል ውርሳቸው በዩኔስኮ ተመዝግበው የሚጠበቁትን ቦታዎች ስናይ ነው። በእስራኤል ምድር በዩኔስኮ የዓለም ቅርስነት ከተመዘገቡት ስፍራዎች መካከል መርጠን ዛሬ አምስቱን ወሳኝ ድንቆች በክፍል 1 እናያለን። ከዘመናዊ የሥነ ሕንፃ ጥበብ እስከ ጥንታዊ የበረሃ የንግድ መስመር ድረስ ያለውን ታሪክ እንቃኛለን። ታዲያ አስደናቂ ታሪክ ሚስጥሮች ለመመልከት ዝግጁ ናችሁ? ጉዟችንን የምንጀምረው በ2001 ዓመተ ምህረት ተመዝግቦ ማሳዳ የሚባለውን ቦታ ነው። የዓለም ድንቆች የእስራኤል የዩኔስኮ ቅርሶችና ታሪካቸውን ጉዞውን እንጀምር። አንደኛ ማሳዳ። ማሳዳ ከሙት ባህር አጠገብ የሚገኝ ትልቅ አለትማና ግዙፍ ምሽግ ነው። የተመዘገበበት ዓመት 2001 ዓመተ ምህረት። ይህ ቦታ የሚታወቀው በሮማውያን ዘመን በ73 ዓመተ ምህረት በተካሄደው ድራማዊ ፍጻሜ ነው። የአይሁድ አማጽያን የሮማን ጦር ለረጅም ጊዜ የተፋለሙበት ስፍራ ነው። ዮሴፍ ፍላቪዮን እንደጻፈው ከባድ ውጊያ በኋላ በመጨረሻ ተስፋ ሲቆርጡ በጠላት እጅ ከመውደቅ ይልቅ ነፃነታቸውን ለመጠበቅ በጀግንነት የሞቱበት ምሳሌያዊ ስፍራ ነው። ማሳዳ የጀግንነት፣ የነፃነት ጥማትና የመጨረሻ መስዋዕትነት ምልክት ነው። የጥንታዊ የሮማን ምህንድስና ጥበብና የውሃ አቅርቦት ስርዓት አሁንም በግልጽ ይታያል። ሁለተኛ የአኮኮ ጥንታዊ ከተማ ኦልድ ሲቲ ኦፍ አኮር። በዚሁ ዓመት 2001 የተመዘገበው የአኮ ጥንታዊ ከተማ በሜዲትራኒያን ባህር ዳርቻ ላይ ይገኛል። አኮ ባለፉት 4000 ዓመታት ያለማቋረጥ የኖረች ከተማ ነች። በተለይ በክሩሴደርስ ዘመን ትልቅ መደብና የመንግስት ማዕከል ነበረች። ከመሬት በታች የሚገኙት የክሩሴደር አዳራሾችና ዋሻዎች የኦቶማን ግዛት ግንቦችና መስጂዶች በታሪክ ላይ ያለውን ተጽዕኖ በግልጽ ያሳያሉ። አኮ በባህል ውህደት ታወቃለች። የክሩሴደር እና የኦቶማን ስልጣኔዎች የህንጻ ጥበባት በተቀላቀለ መልኩ በመገኘቱ የተቀላቀለ ታሪካዊ ቦታም ሚክስድ ሂስቶሪካል ሴት ተብሎ ይቆጠራል። ሶስተኛ የቴል አቪቭ ነጭ ከተማ ዘመናዊ ንቅናቄ ዘ ዋይት ሲቲ ኦፍ ቴል አቪቭ ዘ ሞደርን ሙቭመንት 2003 ዓመተ ምህረት። ወደ ዘመናዊ ዘመን እንምጣ። በ2003 ዓመተ ምህረት የተመዘገበው የቴል አቪቭ አጭር ከተማ ታላቅ የሥነ ሕንፃ ድንቅ ነው። በ1930ዎቹ ዓመታት ከአውሮፓ የመጡ የአይሁድ ስነ ሕንፃ ባለሙያዎች በውሃ ውስጥ በመባል የሚታወቀው የጀርመን ዘመናዊ የስነ ሕንፃ ጥበብን ተጠቅመው የገነቡ ከተማ ነው። በውሃ ውስጥ ስታይል የተገነቡ ሕንፃዎች አሉ። ይህ በዓለም ላይ የእነዚህን የስነ ሕንፃ ሐሳቦች ትልቁ ስብስብ ነው። በሞቃታማው የእስራኤል አየር ሁኔታ ተስማሚ በሆነ መልኩ የተቀረጸ የዘመናዊነት ምልክት ነው። አራተኛ የዕጣን ንግድ መስመር በኔጌቭ የሚገኙ የበረሃ ከተሞች ዘ ዴዘርት ሲቲ ኢን ዘ ኔጌቭ። ከዘመናዊነት ወደ ጥንታዊ ታሪክ እንመለስ። በ2005 የተመዘገበው የዕጣን ንግድ መስመር በኔጌቭ በረሃ ውስጥ የሚገኘው 4 ጥንታዊ የንግድ ከተሞችን ያጠቃልላል። ይህ መስመር የጥንቱን የዕጣን የከርቤና የቅመማ ቅመም ንግድ ከደቡብ አረቢያ ወደ ሜዲትራኒያን መደቦች ለማጓጓዝ ያገለግል ነበር። ከተሞቹ አብዳት፣ ሃሉዛ፣ ማምሽት እና ሸበታ የነባጥሪያን ስልጣኔ
የላቀ የማመላለሻና የውሃ አያያዝ ቴክኖሎጂ ምስክር ናቸው። በዓለም ላይ ትልቁ የንግድ መስመር አንዱ ክፍል ሲሆን አስቸጋሪ በሆነ የበረሃ አካባቢ ስልጣኔ እንዴት ሊፈጠር እንደሚችል ያሳያል። የንግዱ ልውጥ ባህላዊና ሃይማኖታዊ ተጽዕኖዎች እንዴት እንደፈጠረ ያሳያል። በመጨረሻም በ2005 የተመዘገበው ሌላው ታላቅ ቅርስ በመጽሐፍ ቅዱሳዊ ትርኢተ አካላት ነው። እነዚህም መጊዶ፣ ሐጾር እና ቤርሸባ በመባል የሚታወቁት የጥንት ከተሞች ፍርስራሾች ናቸው። ቴል ማለት ለዘመናት የኖሩ የከተሞች ፍርስራሽ ክምችት ማለት ሲሆን እያንዳንዱ ከተማ በተለያዩ ጊዜያት በሌላ ከተማ ላይ በመገንባቱ የተፈጠረ ኮረብታ ነው። እነዚህ ሶስት ቦታዎች በመጽሐፍ ቅዱስ ውስጥ በተደጋጋሚ የተጠቀሱ ሲሆን የንጉሥ ሰሎሞንን የፈረስ በረቶች፣ የውሃ ማስተላለፊያ ዋሻዎችና የንጉሳዊ ቤተ መንግስት ቅሪቶችን ይዘዋል። ለቅዱሳን መጻሕፍት ታሪክና ለጥንታዊ ቅርሶች ጥናት ልዩ ዋጋ አላቸው። በተለይም በብረት ዘመን አይረን ኤጅ የነበረውን ስልጣኔ በግልጽ ያሳያሉ። እንግዲያው በእነዚህ 5 የእስራኤል የዓለም ቅርስ ስፍራዎች ጉዟችንን አጠናቀናል። ማሳዳ የጀግንነት ምሳሌ፣ አኮ የባህል ድልድይ፣ ቴል አቪቭ የዘመናዊ ጥበብ፣ የኔጌቭ መንገድ የንግድ ታሪክም፣ መጊዶ ደግሞ የመጽሐፍ ቅዱስን ገጾች የሚከፍቱልን ስፍራዎች ናቸው። እስራኤል በዓለም አቀፍ ደረጃ በዩኔስኮ የዓለም ቅርስነት የተመዘገቡ ስፍራዎች በጊዜ ሂደት የሰው ልጅን ታሪክና ስልጣኔ ምን ያህል የተወሳሰበና የተለያየ እንደሆነ ያሳየናል። ከጥንት ነገስታት ዘመን እስከ ዘመናዊ የስነ ህንጻ ድረስ እያንዳንዱ ስፍራ ለዓለም የሚተርክ ታሪክ አለው። ከእነዚህ 5 ቦታዎች መካከል የትኛው አስደነቃችሁ? ወይስ የትኛውን ለመጎብኘት ትመኛላችሁ? ሐሳባችሁን ኮሜንት ላይ አጋሩን። ይህን ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ አድርጉም። በተጨማሪም የዓለም ድንቆችን የዩቲዩብ ቻናል ሳብስክራይብ በማድረግ የደወል ምልክቷን መጫን አይዘንጉም። በሚቀጥለው ጊዜ ወደ ክፍል 2 የእስራኤል አስገራሚና ድንቅ ቦታዎች እንጓዛለን። በድጋሚ በክፍል 2 እስከምንገናኝ ድረስ ደህና ይሁኑ። Yo